በዩኤስኤ ውስጥ ህጋዊ ለውጦች። ቴክሳስ የፍርድ ቤት ጩኸት በክር የተንጠለጠለ ህይወት። ፍትህ ዘገየ ወይስ ተከልክሏል? ብራስልስ ደጋፊዎች ይጮሃሉ፣ ጩኸት ወደ ጋዝነት ይለወጣል፣ ጀግናው ተንኮለኛ ይሆናል። ሰላም ውድ የዜና ሰሚ ቤተሰቦቻችን፣ እንደተለመደው ዓለም አቀፍ የሆኑ መረጃዎችን ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁን ቆዩ። ይህንን መረጃ ስትሰሙ በመጀመሪያ ላይክ ማድረግና ቤተሰብ መሆናችሁን በማረጋገጥ ሰብስክራይብ ማድረጋችሁን አትርሱ። ወደ መረጃችን። ለ30 ዓመታት በሞት ፍርድ ላይ የቆየችው ብሪታኒ ሆልበርግ የፌዴራል ይግባኝ ሰሚ ፍርድ ቤት በ1996 ያቀረበችውን ክስ ፍትሃዊ አይደለም በማለት የቅጣት ውሳኔ ተሽሮ ነበር። የሞት መዝገብ ጉዳይ ከ30 ዓመታት በኋላ ተቀልብሷል። የዛሬ 30 ዓመት ገደማ የሞት ፍርድ የተፈረደባት ብሪታኒ ሆልበርግ የተባለችው ሴት የጥፋተኝነት ውሳኔ ተሽሯል። ለምን? አሁን ሚስጥራዊ መረጃ ሰጭ የተደበቁ ምስክሮችና በሚስጥር የተሞላ ሙከራ ሁሉንም ነገር ቀይረዋል። ከዚህ መረጃ ሰጪ ጀርባ ማን ነበረ? ይህ ከመጀመሪያው የተሳሳተ ፍርድ ነበረ? እናስ ቀጥሎ ምን ይሆን? በዚህ ጉዳይ ላይ አስደንጋጭ ማብራሪያዎችን የምንገልጽ ይሆናል። እስከ ፍጻሜው ይከታተሉን። ቴክሳስ ፍርድ ቤቱ ጸጥ ብሏል። ዳኛው ይናገራል። ለ3 አስርት ዓመታት በሞት ፍርድ ላይ ያለች ሴት በድንገት ነፃ ወጥታለች። ነገሩ እንዲህ ነው። ውድ የዜና ሰሚ ቤተሰቦቻችን፣ ብሪትኒ ሆልበርግ እንደ አውሮፓውያን አቆጣጠር በ1996 የ80 ዓመት አዛውንት ላይ በአማርሎ ቴክሳስ ቤቱ ውስጥ ጥቃት አድርሳለች ተብሎ ተከሳለች። በዚያን ጊዜ ሴተኛ አዳሪነት ትሰራ ነበር እና ሰውየው እንደሷ አባባል ደንበኛ ነበረ። በችሎቱ ወቅት ሆልበርግ ወደ መኖሪያ ቤቱ እንደመጣ እና ግጭት ውስጥ ገብተው እንደነበር አደንዛዥም እጽ ስትጠቀም ካየ በኋላ በመጥበሻ በመምታት እንደጀመረ ተናግራለች። እርሷም ራሷን በመከላከል አንገቱን በሹል አምፖል መታችው። ቁስሉም ገዳይ ሆኖ ተገኘ። አቃቤ ሕጎች ክስተቶቹ በተለየ መንገድ እንዲከናወኑ አጥብቀው ተናግረዋል። በእነሱ አባባል ገንዘቡን እና የሐኪም ማዘዣ መድኃኒቶችን ለመስረቅ ታወሪንን እንደገደለችው ተናግረዋል። የአቃቤ ሕጉ ዋና ማስረጃ ደግሞ የቀድሞ የሴል ጓደኛው የቪኪ ኪርክፓትሪክ የምስክር ቃል ነበር። እንደ አውሮፓውያን አቆጣጠር በ1998 በተደረገው የፍርድ ሂደት ሆልበርግ መዝረፏን የምስክር ቃል ሰጥታለች። በእሷ እርዳታ አቃቤ ሕግ ሆልበርግ ጥፋተኛ መሆኗን ለዳኞች ማሳመን ችሏል። በዚህ ምክንያት ሴትየዋ የሞት ቅጣት ተፈርዶባታል። ጉዳዩ በድጋሚ ሲመረመር ኪርክፓትሪክ ምስክር ብቻ ሳትሆን ተከፍሏት የሕግ መረጃ እንደሰጠች ታወቀ። አቃቤ ሕግ ሆን ብሎ ይህንን ለፍርድ ቤት ደብቆታል። ይህም በፍርድ ሂደቱ ላይ ተጽዕኖ ሊያደርስም ችሏል። እንደ አውሮፓውያን አቆጣጠር በ2011 ኪርክፓትሪክ በሆልበርግ ላይ የሰጠችውን ምስክርነት ውድቅ አደረገች። እርሷ እንደምትለው አቃቤ ሕግ የነገራትን በፍርድ ቤት ተናግራለች። እንደ አውሮፓውያን አቆጣጠር በ2025 ይግባኝ ሰሚው ፍርድ ቤቱን ይህንን መረጃ መደበቁ የብሪትኒ ሆልበርግን ተገቢ የሕግ ሂደት መብት እንደጣሰ በመግለጽ በ1998ቱ የፍርድ ሂደት ውጤት መሻር አለበት ሲል ደምድሟል። አሁን የዲስትሪክቱ አቃቤ ሕግ ጉዳዩን በሌላ ግምገማ ላይ አጥብቆ መወሰን አለበት። ክሱ ስህተት መሆኑን ካመነ ሆልበርግ ልትፈታ ትችላለች፣ ያለበለዚያ ሌላ ፈተና ይጠብቃታል። ግን ስለዚህ ጉዳይ እናስብ ውድ የዜና ቤተሰቦቻችን። ሰሚ ቤተሰቦቻችን እንደዚህ አይነት ትልቅ ጉዳይ ለ30 ዓመታት እንዴት ሳይስተዋል ይቀራል? እውነትን የሚጠብቀውስ ማን ነበር? አሁንስ ለምን ወጣ? አንዳንድ የሕግ ባለሙያዎች ይህ ጉዳይ በአሜሪካ
የፍትህ ስርዓት ውስጥ የተደበቁ ስምምነቶችና የምስክሮች ህይወትንና ሞትን የሚወስኑትን ጥልቅ ጉድለቶች ሊያጋልጥ ይችላል ይላሉ። ሌሎች እንደዚህ አይነት ጉዳዮች ሊኖሩስ ይችላሉ? ስንት ንጹሃን በሞት ፍርድ ተቀምጠውስ እውነት መውጣቱን እየጠበቁ ይሆን? እርስዎ በፍትህ ስርዓቱ ያምናሉ ወይንስ ሙስና ከምንገምተው በላይ ጥልቅ ነው ብለው ያስባሉ? ይህን ለእናንተ ትተናል። ውድ የዜና ሳይም ቤተሰቦቻችን ወደ ቀጣይ መረጃዎችን እንሄዳለን። WWE ወይም ወርልድ ሬስሊንግ ኢንተርቴይንመንት የአሜሪካ ፕሮፌሽናል ትግል ማስታወቂያ የተዋሃደ የሚዲያ ድርጅት እና በስፖርት መዝናኛ ውስጥ እውቅና ያለው ዓለም አቀፍ ሚዲያ ነው። ኩባንያው በዓመት 52 ሳምንታት ኦሪጂናል ይዘት የሚፈጥሩና ለዓለም አቀፍ ታዳሚዎች የሚቀርቡ የንግድ ፕላትፎርሞችን ያቀፈ ነው። WWE በቴሌቪዥን ፕሮግራሞቹ፣ ፕሪሚየም ቀጥታ ዝግጅቶች፣ ዲጂታል ሚዲያ እና የህትመት መድረኮች ላይ የሚታወቅ ነው። ለምሳሌ ያህል የWWE ቲቪ ፕሮግራምን በዓለም ዙሪያ ከ1 ቢሊዮን በላይ ቤተሰቦች ከ20 በላይ በሆኑ ቋንቋዎች በዓለም አቀፍ ደረጃ በሚገኝ የስርጭት አጋሮች ኤንቢሲ፣ ዩኒቨርሳል፣ CW፣ ሶኒ ኢንዲያ እና ኔትፍሊክስን ጨምሮ ይከታተላሉ። ታዲያ በዚህ በርካታ ኮከብ ተጫዋቾች በሚታዩበትና ደጋፊዎችን በሚያፈሩበት ፕሮግራም ውስጥ በመልካም ስብዕናና በበጎ አድራጎት ተግባራት በመሳተፉ የሚታወቀው ጆን ሴና በቅርቡ በብራስልስ በተደረገ ክስተት ተርንሂል ሲል ተሰማ። የ24 ዓመት የደጋፊዎቹ ሩጫውን ሲያጠናቅቅ ሴና ከደጋፊዎቹ ጋር ባለው ግንኙነት የተሰማውን ቁጭት በመግለጽ ለታዳሚው አስደንጋጭ ንግግር አድርጓል። ይህ ያልተጠበቀ እርምጃ በትግሉ ማህበረሰብ ውስጥ አስደንጋጭ ማዕበልን ልኳል። ብራስልስ ደጋፊዎቹ ይጮሃሉ፣ ጩኸቱ ወደ ጋዝነት ይለወጣል፣ ጀግናው ተንኮለኛ ይሆናል። ከሁለት ረጅም ሳምንታት በኋላ የWWE ዩኒቨርስ በመጨረሻ አንዳንድ መልሶችን አግኝቷል። ብራስልስ ውስጥ ባሉ አስጨናቂ አድናቂዎች ፊት ሴና ከብዙዎች ከሚጠበቀው እጅግ የተለየ ገጸ ባህሪ ለመጀመሪያ ጊዜ ለማሳየት ወደ ቴሌቪዥን ተመለሰ። ወደ ተመሳሳይ ጭብጥ እየወጣ ሳለ ሲና ሸሚዝ አስቀመጠ። ከካሜራ ባለሙያው ስቱ ጋር ምንም አይነት እቅፍ አልነበረም እና ቀለበቱ ላይ በቁጣው ላይ የሞት ሽረት ስሜት አሳየ። ሲና የበለጠ አጸያፊ አቀራረብን በመምረጥ ከዓመታት በላይነት በኋላ መሳለቂያ ገጥሞታል። ከደጋፊዎቹ ጋር ስላለው መርዛማ ግንኙነትና እንዴት ያለማቋረጥ እንዳንገላቱትና መጫወቻችሁ አድርጋችሁኛል ሲል ተሰማ። የWWE ታዋቂው ጆን ሴና የማይታሰብ ነገር አድርጓል። ከ24 ዓመታት በኋላ ምርጥ ጥሩ ሰው ከሆነ በኋላ ሴና ምን ዕዳ አለብኝ በማለት ጭካኔ በተሞላበት ማስታወቂያ ለአድናቂዎቹ ጀርባውን ሰጥቷል። የ16 ጊዜ የዓለም ሻምፒዮን በመሆን የሚፈለገውን ምላሽ በማግኘት የተዋጣለትን ስራ ሰርቷል። አሁን ግን ደጋፊዎቹ በቃላት እንዲሰድቡት ቃላቱን እንዲተነፍስ ፈቀደና ጥሩ ጊዜ ያላቸውን ጊዜ ቆመ አለ። ኮዲ ሮድስንም በአሰቃቂ ሁኔታ ሲደበድበው ታየ። ጆን ሴና በ2025 መገባደጃ ላይ ከፕሮፌሽናል ትግል ራሱን እንደሚያገል አስታውቋል። በአሁኑ ጊዜ በጥር 2025 በጀመረ የስንብት ጉብኝት ላይ ሲሆን በታህሳስ 2025 ለመጨረስም ያስባል። ይህም በግምት 36 ክሶችን በዓለም ዙሪያ ያካትታል። የመጨረሻው የዌስተርን ሜን ገጽታው ለዌስተርን ሜን ለ41 በኤፕሪል 19 2025 በላስ ቬጋስም ተዘጋጅቷል። ለመሆኑ ተርንሂል ማለት ምን ማለት ነው? ተርንሂል ማለት የፕሮፌሽናል ትግል ቃል ነው። በትግል ወቅት ሂል ተቃዋሚው ወይም መጥፎ ሰው ሲሆን ጆን ሴና ተርንሂል ሲል ባህሪውን ከጥሩ ሰው ወደ መጥፎ ሰው ቀይረዋል ማለት ነው።
ሁሉም ነገር በትግል ትረካ ውስጥ ስላለው ገጸ ባህሪ ሚና እንጂ የግድ በእውነተኛ ህይወት መጥፎ ነገር እየሰሩ ነው ማለት አይደለም። ተርንሂል የመዝናኛና የድራማ አካል ሲሆን በተመልካቾች ዘንድ እንዳይወደድ በሚያደርጋቸው እንደ ትዕቢተኛ፣ ክብር የጎደላቸው ወይም ጠበኛ መሆን ባሉበት መንገድ መስራት ሊጀምሩ ይችላሉ። ተርንሂል ከተመልካቾች አሉታዊ ግብረ መልሶችን ለመፍጠር የተነደፈ ነው። ይህም የሚከተሉትን ሊያካትት ይችላል። ግጥሚያዎችን ለማሸነፍ ማጭበርበር፣ ከሌሎች ታጋዮች ጋር ጥምረትን መፍጠር፣ ከግጥሚያ ውጪ ሌሎች ታጋዮችን ማጥቃት፣ ተቃዋሚዎችን እና ደጋፊዎችን በቃላት መሳደብ ወይም በቀላሉ የበለጠ ጠበኛና እብሪተኛ ባህሪን መከታተልን ሊያካትትም ይችላል። ይህ ደግሞ አዲስ ፉክክርንና ድራማንም ይፈጥራል። ለረጅም ጊዜ ታዋቂና ጥሩ ሰው ለሆነው እንደ ጆን ሴና ላለ ታጋይ ተርንሂል ትልቅ አስደንጋጭና ትልቅ ለውጥ ይሆናል። ከአድናቂዎቹ ብዙ ድንጋጤና ደስታንም ይፈጥራል። ሰዎች በጠንካራ ሁኔታ ምላሽ ይሰጣሉ፣ ምክንያቱም ከለመዱት ባህሪ ስለሚለይ። ስለዚህ ሰዎች ጆን ሴና ተርን ቱ ሂል የሚሉ ከሆነ እሱ አሁን የክፉንና ሚና እየተጫወተ ያለውን የታሪክ መስመር ነው እንጂ እሱ በትክክል ከቀለበት ውጪ መጥፎ ነገር እየሰራ ነው ማለት አይደለም። በመሰረቱ ተርንሂል አሳማኝ ድራማ ለመፍጠር ከተመልካቾች ጠንካራ ስሜታዊ ምላሾችን የምንፈጥርበት መንገድ እንደሆነ ይናገራል። ጥያቄው ውድ የዜና ሳሚ ቤተሰቦቻችን ለብዙ አስርት ዓመታት በኩባንያው ፊት ያደረገውን ጫማውን ለመስቀል ከመድረሱ ወራት በፊት ራሱን ከሮክ ጋር ያስማማው ለምን ይሆን? ይህ መዝናኛ ብቻ ነው ወይንስ ጆን ሴና በመጨረሻ እውነቱን እየተናገረ ይሆን? ከአስደንጋጭ ለውጥ ጀርባ ያለው ትክክለኛ ምክንያት እናየው ይሆን? ማን ያውቃል? ውድ የዜና ሳሚ ቤተሰቦቻችን የዕለቱ መረጃችን ይህን ይመስላል። በነገው በሌላ በአዲስ መረጃ እስክንገናኝ ድረስ ቸር ቆዩን።